ሰላም ጤና ይስጥልን ተመልካቾቻችን ክብሮ ሰላምታችንን እናቀርባለን። በወቅታዊ የፋኖ ትግል እንደዚሁም በአጠቃላይ የሀገሪቱ ሁኔታ ላይ ትኩረት በማድረግ ከአማራ ፋኖ ብሔራዊ ንቅናቄ አፋብን የህዝብ ግንኙነት ክፍል ኃላፊ አርበኛ አስረስ ማረ ዳምጤ ጋር የምናደርገውን ቆይታ ነው ይዘንላችሁ የቀረብነው። በተለይም አብይ አህመድ ዛሬ በፓርላማ ውሎ ያነሳቸውን ጉዳዮች በአንዳንዶቹን አርበኛ አስረስ ማረ ዳምጤ ጋር ቆይታ እናደርጋለን። አርበኛ አስረስ ማረ ዳምጤ በጣም አመሰግናለሁ። እንዴት ሰነበት? እግዚአብሔር ይመስገን። መሳይ እንዴት ሰነበት? እንግዲህ ዛሬ ተገናኝተናል። በዋናነት አብይ በተናገራቸውና እናንተንም ባንድም ይሁን በተዘዋዋሪ የሚመለከቱ ጉዳዮች ስላሉ እናነሳለን። የምናስቀድመው ግን እንደተለመደው ወቅታዊ የአውደ ውጊያም ሆነ አጠቃላይ የአፋብን እንቅስቃሴን የተመለከተ ነው። በተለይም በአብይ አህመድ አገዛዝ በኩል ቀነ ገደብ ተሰጥቶት እናንተ ላይ የተከፈተ ዘመቻ አለ። ባለፈውም አንስተን የተወሰኑ መረጃዎችን አካፍለህናል። አሁን ምን ላይ ነው ያለው? እንደው ይሄ ዘመቻ እያሉ በየጊዜው የሚነሳው ነገር ተሳክቶላችኋል? እንደተመኙት እንዳቀዱት እንዳሰቡት እየደላቸው ነው? ምን ላይ ይገኛል? እንደው በአጠቃላይ አመሰግናለሁ መሳይ። እንግዲህ ፋኖ ትግል ከጀመረ ጊዜ ጀምሮ የአብይ አህመድ አገዛዝ ጦርነቱን ለማሸነፍ ያልሞከረው ነገር የለም። በምድርም በሰማይም በማንኛውም መንገድ ሁለንተናዊ ጦርነትን በህዝባችን ላይ በማወጅ በርካታ አውደ ውጊያዎችን ሲያደርግ ነው የቆየው። በርካታ ሙከራዎችን ሲያደርግ ነው የቆየው። ይህ ጦርነት በጀመረበት ወቅት የነበሩት 5 ወይም 6 እዞች አሁን ወደ 12 11 እዞች አድገዋል። በየአመቱ 2 እዝና እንደዛ እያዋለደ ቢቀጥልም የደሃ ልጅ እየሰበሰበ በየተራራው በየሸለቆ ቢማግድም አብዛኛው ምርኮኛ እየሆነ ከፊሉ እየከዳ የወገንን ኃይል እየተቀላቀለ ሌላው ደግሞ እየተደመሰሰ የፋኖ ሰራዊት ደግሞ በመሳሪያም በሰው ኃይልም የበለጠ እየጎለበተና እየዳበረ ነው የሄደው። አሁን ሰኔ መጨረሻ ላይ ነው ያለ ነው። በተለይ በዚህ ወቅት ደግሞ ዋናው የክረምት ጊዜ ከመግባቱ ቀደም ብሎ ፋኖን ባለበት ኮንቴን ለማድረግም ሆነ ሲግኒፊካንት የሆነ ጉዳት በሰራዊታችን ላይ ለማድረስ አስቦ በረጅም ጊዜ ዝግጅት ከባባድ ዘመቻዎችን ሞክሮ ነበረ በተለያዩ አካባቢዎች። ሁሉም የሰኔ ዘመቻዎች ተሽፈዋል። ያውም በመልሶ ማጥቃት ኮሎኔሎችን ጨምሮ በርካታ ከፍተኛ መኮንኖችን ያጣበት በብዙ ቦታ በተከታታይ ድሽቃና ሞርተርን ጨምሮ የቡድን መሳሪያዎችን ተተኳሾችንና አይነት ወከፍ መሳሪያዎችን የተማረከበት ወቅት ላይ ነው የምንገኘው። ከሰሞኑ ደግሞ ወደ ሰሜን ኃይል አንቀሳቅሳለሁ በሚል ምክንያት በየወረዳው እና በየዞኑ አድማተናና የሚሊሻ አባላትን እየጠረነፈና እየሰበሰበ ነው የሚገኘው አገዛዙ። በዚህ ምክንያት በበርካታ ቦታዎች የተሰባሰበ አድማተናና ሚሊሻ እየከዳ የወገንን ኃይል እየተቀላቀለ ነው። አልፎ አልፎ ይሄንን ድርጊት ለማስቆም ያገዛዙ ሰራዊት ሚሊሻና አድማተናውን በመረሸን ላይ ነው የሚገኘው። በአጠቃላይ የሰኔው ዘመቻ ሙሉ በሙሉ ጠላት ያቀደው የሰኔው ዘመቻ እንደሌሎቹ ዘመቻዎች ሁሉ ከሽፏል ማለት ነው። አርበኛ አስረስ እዚህ ወቅታዊ የትግል እንቅስቃሴያችሁ ላይ በተለይ ከእናንተ አሁን 3ኛ ዓመታችሁን ልትደፍኑ ነው። በዚህ በ3ኛ ዓመታችሁ ላይ እስካሁን የመጣችሁበት ጉዞ ምናልባት በወታደራዊ እይታ ከታየ በወታደራዊ ቁመናና በወታደራዊ ስኬት ከታየም በእርግጥ በርካታ ነገሮችን መዘርዘር ይቻላል። እነዚህን ነገሮች ግን በፖለቲካዊ ድል መመንዘር አልቻላችሁም። ፖለቲካዊ ድሎች ቢታጀቡ የበለጠ የፋኖ ቁመና ዘለግ ያለ ይሆን ነበረ የሚሉ አስተያየቶች ከየአቅጣጫው ነው የሚሰጡት። ምናልባትም ወታደራዊ ቁመናችሁም ከዚህ በኋላስ እንዴት ይሆናል የሚለውም እንደዚሁ በተጓዳኝ የሚነሳ ሆኗል። እንደው እዚህ ላይ አስተያየት መስጠት ይቻላል። ትልልቅ ወታደራዊ ድሎችን እንሰማለን፣ ግን በፖለቲካ የታጀቡ የታሰሩ ስላልሆኑ ብዙም ርቀት በስኬት ደረጃ እየታየ አይደለም። ይሄንን እንዴት ገምግማችሁ ምን ልታደርጉ ሳስባችኋል? በዚህ አስተያየት በመሰረታዊነት አልስማማም መሳይ። የፖለቲካዊና ወታደራዊ ድሎች ተነጣጥለው የሚታዩም ተነጣጥለው የሚተነተኑም ጉዳዮች አይደሉም። ፍጹም ተያያዥ የሆኑና አንድ አይነት ጉዳዮች ናቸው። ለምሳሌ የድርጅታችን መመስረት፣ እንደ ድርጅት ውጊያ ማድረጋችን፣ እንደ ተቋም ህዝብ መድረኮችን መፍጠራችን እና ሌሎች እንቅስቃሴዎችን ማድረጋችን በራሱ ፖለቲካ ነው። ትምሪት እየወሰደ በየቦታው ህይወት እየገበረ ያለው ሰራዊታችንም የፖለቲካ ስራችን ውጤት ነው። የሚሞትለት ዓላማም ፖለቲካዊ ግብ እና ተልዕኮ ያለው ነው። ትግላችንም ፖለቲካ መር የትጥቅ ትግል ነው የምናደርገውና ይሄ ተነጣጥሎ የሚታይ ነገር ስላልሆነ እንደው አስተያየቱም ላይ አልስማማም። ሁለቱ ተያይዘው እየቀጠሉ ያሉ ሂደቶች ናቸው ማለት ነው። ለምሳሌ እያንዳንዱ የሚገኙት ወታደራዊ ድሎች የድርጅታችንንና የሰራዊታችንን በአጠቃላይ በቀጠናው ያለውን ተሰሚነት በእጅጉ የሚጨምሩ ቅቡልነቱን ከፍ የሚያደርጉ ናቸው። አፍተሮል ፖለቲካ ማለት ያው ህዝብን ለተመሳሳይ ዓላማ በተመሳሳይ መንገድ ማንቀሳቀስ ማለት ነው። ያንን ደግሞ በሚገባ እየተገበር ነው እስከሆነ ድረስ ወታደራዊ ድሉ ሞቋል፣ ቀዝቅዟል፣ ፖለቲካዊ ድሉ በዚህ መንገድ ነው የሚለው ከመሰረቱ አስተያየት አሰጣጡም ተገቢነት አለው ብዬ
አላምንም። ስለዚህ አንድ ጠላት በገደልን ቁጥር አንድ የሆነ ፖለቲካ ዓላማ እያሳካን እንደሆነ ነው የምናምነው በእኛ በኩል። ሳይንሱም እውነታውም እሱን ነው የሚያመላክተው። ስለዚህ አንድ ወታደራዊ ድል ባገኘን ትይዩ ፖለቲካዊ ድል ተገኝቷል ማለት ነው። በዛ ልክ ነው የእያንዳንዱ ውጊያ የሚገኝ ድል ተደምሮ ነው ወደ ስትራቴጂክ ድልና ወደ መጨረሻው ድል የሚወስደን። ስለዚህ በዛ መንገድ ነው መታየት ያለበት። ስለዚህ ፖለቲካዊ ድሉም በተመሳሳይ እንደቀጠለ ነው ማለት ነው። እንደው ለአብነት ለማንሳት ያልነው ብልጽግና ከህወሓት ጋር በነበረው ጦርነት ወቅት ላይ ያው በወታደራዊ እንቅስቃሴውም ደግሞ በወታደራዊ ተልእኮዎቹ ብዙ ስኬቶችን አግኝቻለሁ ብሎ ነገር ግን ፕሪቶሪያ ከሄደ በኋላ ዛሬም አብይ አህመድ ሲገልጸው ነበር ተሸናፊና አሸናፊ የተደራደሩበት መድረክ ነበረ የሚል ወይም ደግሞ የተወያዩበት መድረክ ነው ብሏል። ነገር ግን አብይ ያንን የወታደራዊ ድል በፖለቲካ ወይም በዲፕሎማሲያዊ ትከሻ ለክቶ የሄደ ባለመሆኑ ውጤቱን እያየነው ነው። አሸናፊም ተሸናፊም የሌለበት ሁለቱም በኪሳራ ሂደቱን የቀጠሉበት ሁኔታ ነው ያለውና አንዳንድ ጊዜ ወታደራዊና ፖለቲካዊ ድሎች ተነጣጥለው የሚታዩበትም ጊዜ አለ። ወታደራዊ ድሎች የመጨረሻ ስኬት አያስገኙም። በፖለቲካ ማሰሪያ በዲፕሎማሲ በውይይት ማሰሪያ ካልተበጀላቸው በስተቀር ወታደራዊ ድሎች ብቻቸውን የፖለቲካ ቁመና ያስገኛሉ ብሎ ድምዳሜ መስጠት ይቻላል። እንግዲህ ቅድም ያነሳው ነገር አሁን ያላለንበት ሁኔታ ቀጥተኛ ምሳሌ መሆን የሚችል ነው ብዬ አላምንም። እንግዲህ በወታደራዊ ጉዳዮች ያሸነፍከው አጀንዳ ወይም ድል ማድረግ የምትችልበትን አጀንዳ በድርድር ወይ በሌላ መንገድ ሉዝ ልታደርገው ትችላለህ። እዛ ሴናሪዮ ውስጥ እዛ ነባራዊ ሁኔታ ውስጥ አይደለም እኛ ያለነው፣ ትግል ላይ ነን፣ ጦርነት ላይ ነን ያለነውና በዛ ማነጻጸሪያ ማየትም አስቸጋሪ ነው የሚሆነው እንጂ የመጨረሻ ግብህ ፖለቲካዊ ዓላማ ለማሳካት እንደመሄድ መጠን የጦርነት ስትጀምር የጦርነቱ ጀማሪ እኛ ባንሆንም የመከላከል ጦርነት የጀመርን ቢሆንም እንኳን ግብ አለው። ጦርነቱ ግብ አለው። ለምሳሌ የሽግግር መንግስት መመስረት ሊሆን ይችላል፣ ህገ መንግስታዊ ለውጥ ማምጣት ሊሆን ይችላል፣ ብልጽግናን መገርሰስ ሊሆን ይችላል፣ ሌላም ነገሮችን መዘርዘር ትችላለህ። እነኚህን ነገሮች ሳያሳካ እነኚህን ነገሮች መንገድ ላይ እየተወ የሚሄድ እና በችርቻሮ ድሎች የሚረካ ትግል ከሆነ በትክክልም ፖለቲካዊ ግቡን አላሳካም ብለህ ልትል ትችላለህ። ነገር ግን እንቅስቃሴዎቹ በሂደት ደረጃ ተነጣጥለው የሚታዩ አይደሉም። ውጤቱ ላይ ግን መገናኘት አለባቸውና ያንን ነገር ለመነጋገር የሚያበቃ ደረጃ ላይና ያን ነገር ለማንሳት የሚያበቃ አጀንዳ ላይ አልደረስንም ብዬ ነው የማምነው። በእኛ ስረስ እንግዲህ ሰሞኑን የአብይ አህመድ ጀነራሎች በተለያዩ መድረኮች የሚናገሩትን እየሰማን ነው። ጀነራል አለምሸት ደግፌ፣ እነ ማመር ተሰማ እንዲሁም በቅርቡ ፊልድ ማርሻል ብርሃኑ ጁላ የተለያዩ ነገሮችን አንስተዋል። ምናልባት የሚያነሷቸውን ነገሮች በአንድም ይሁን በሌላ እናንተን ስማችሁን ጠርተው ባይገልጹም ተላላኪ፣ ባንዳ፣ ቅጥረኛ በሚሉ ቃላት እየገለጹ አንዳንድም ጀነራል አለምሸት በቀጥታ ስማችሁንም እየጠሩ ሚናችሁ ተልኳችሁ የሌሎችን አጀንዳ ማስፈጸም እንደሆነ አድርገው ይገልጻሉ። በአንጻሩ እንደሌላችሁ እንደጠፋችሁ ከህዝባችሁ በተቃራኒ እንደተሰለፋችሁም ተደርጎ የሚገለጽበት ሁኔታ ነው ያለው። ግን በወታደራው አካባቢ ያለውን ሁኔታም በተወሰነ መልኩ ማየት ይቻላል። ተስፋ የመቁረጥም ነገር አለ። ወታደሩ መሃል አዛዦቹ መሃልም እንደዚሁ የሆነ ያለመናበብ ስጋት ያለበት ነገር እንዳለ ከንግግሮቻቸው መረዳት ይቻላልና ይህንን እንዴት ነው የምታዩት? ስለእናንተ የሚያነሱትንም በራሳቸው ውስጥም ያልተረጋጋ ነገን በስጋት የሚመለከቱበት ሁኔታ እንዳለ ነው መረዳት የሚቻለውና እንደ አንድ የፋኖ አመራር የእነዚህን ጀነራሎች ንግግር እንዴት ነው የምትከታተሉት? በጠላትነት የተሰለፉ ኃይሎች ናቸው። በአማራ ህዝብ ላይ እየተደረገ ያለውን ጦርነት የሚመሩ ስትራቴጂክ ሊደርሺፕ የሚሰጡ ከፍተኛ መኮንኖች ናቸው። እነኚህ የጠቀስካቸው ሰዎች ጀነራል አለምሸት ሆነ ብርሃኑ ጁላ በተመሳሳይ በትልልቅ የኃላፊነት ደረጃ ያሉ ሰዎች ስለሆኑ ሌላ የተለየ ነገር ሊያነሱ አይችሉም። በአንድም በሌላ መንገድ የእኛን ትግል ጥላሸት መቀባት፣ አመራሩን ጥላሸት መቀባት፣ ስም ማጥፋት፣ የፕሮፓጋንዳ ስራ ለመስራት መሞከራቸው አይቀርም። ማንም ህዝብ በዚህ በእነሱ ንግግርና ቋንቋ የሚታለል የሚሸወድ የለም። አብቅቷል ያ ዘመን። ምልብ ባላቸው ስታተስ ልክ የሚናገሩት ነገር ዋጋም ወይ ቫልዩ ያለውም አይደለም። እውነት ለመናገር ከብልጽግና ሰዎች ባህሪ ወይም እነኚህ ሰዎች በተደጋጋሚ ከተናገሩት ነገር በየቀኑ የሚናገሩት ሳራምባና ቆቦ የሆነ ፍጹም ተቃርኖ ውስጥ ያለ ንግግር ነው የሚገልጹት። ሙሉ በሙሉ አመኔታን አጥተዋል። በሌላ በኩል ግን ጦርነቱ በእጅጉ እንደታከታቸው፣ እንደደከማቸው፣ እንደሰለቻቸው ደግሞ በድፍረት ገልጸዋል። ሁለቱም በርስ በርስ ጦርነት እየደማች ነው፣ ከፍተኛ ችግር ውስጥ ነው ያለችው፣ ሰራዊቱ ሰልችቷል የሚሉ ንግግሮችን በይፋ መግለጻቸው በመሬት አልተሰማም። ይሄ በራሱ የሚያመላክተው ነገር ደጋግመን እንደገለጽ ነው የብልጽግና ሰራዊት የሚያደርገው ጦርነት ምንም አይነት ፖለቲካዊ ዓላማ የሌለው ወደ ራስ ህዝብ ላይ የሚተኮስ ወይም የሀገሪቱን ብሔራዊ አጀንዳም ለማስከበር ወይም ሌላ ጥቅም ለማግኘት የማይደረግ ሙሉ በሙሉ የሽብር እና የቀውስ ባህሪ ያለው ውጊያ እያደረጉ መሆናቸውን የሚያመላክት ነው። ምክንያቱም ዓላማ ቢኖረው ሰራዊቱ የታወቀ ህዝባዊ ዓላማ ቢኖረው ኖሮ የተመሰረተበትን የተቋቋመበትን በህገ መንግስት የተጠቀሰውን ሙሉ በሌሎች የሀገሪቱ መከላከያ ግዛት የሚጠቀሱ እና የተጠቀሱ ነገሮችን መሰረት አድርጎ የተከፈተ ጦርነት
ጦርነት ቢሆን ኖሮ በዚህ ልክ ባልተልፈሰፈሱም ነበረ። በዚህ ልክ ከዜሮ ፍሮም ዘ ስክራች በተነሳ ኃይል ሲብረከረኩ ባልተገኙም ነበረ። ነገር ግን አላማቸው ፍጹም ከህዝብ የተቃረነ ከሀገር ብሔራዊ ጥቅም የተጻረረ አላማ ይዘው የጀመሩት ጦርነት በመሆኑ ምክንያት እየተሸነፉ ነው ያሉት።